ሴት ልጅ ግርዛት ብዙ ተጽዕኖ ነው የሚያመጣው። አንደኛው ሳይኮሎጂካሊ ይሄ በአስተሳሰብ ደረጃ ላይ አናሳ እንደሆነች ወይም የሆነ አካል እንደጎደለባት የሚያሳይ ነገር አለ። ሴት ልጅ እናቴ ናት፣ ልጄ ናት፣ እህቴ ናት የሚል ማህበረሰብ ባለመፈጠሩ ጎጂ ልማዳዊ ድርጊቶች አልፎ ሲከሰቱ ይታያልና በአስተምህሯችንም ውስጥ እንደ ክርስትናው የሴት ልጅ ግርዛት አይፈቀድም። እውነት ለመናገር ክበባት አሉ፣ ግን ተጠናክረው እየሰሩ ነው ወይ? ይሄን ካልን በፕሮጀክት የታቀፉ ቀበሌዎች ነፃ ወጡ፣ ከትላንት ዛሬ ጥሩ ናቸው፣ የመጡ ለውጦች አሉ ካልን ደግሞ ማህበረሰቡ ከዚህ በፊት የነበረውና ይሄ ፕሮግራም ገብቶ ድጋፍ ካደረገበት ጊዜ በኋላ ያለው ነገር እጅግ በጣም የተለየ ሆኖ ነው እያገኘን ያለ ነው ማለት ነው። 8 ዓመት ካልሞላው ሰው ጋር ጋብቻ መፈጸም ወንጀል ነው ማለት ነው። ልጆች እኮ ተገርዘው ከተገረዙ በኋላ ይናገራሉ ወይ? በሴቶች ላይ የሚደርስ ጥቃት የተለያየ ነው። የኢፌዴሪ ጠቅላይ አቃቤ ሕግ በ2008 ዓ.ም በሴቶችና ሴት ህጻናት ላይ የሚፈጸም ጾታዊ ጥቃትና የሴቶች መብት በሚል አርዕስት ባወጣው ጽሑፍ በሴቶች ላይ የሚደርሱ ጥቃት አይነቶችን ዘርዝሯል። በስፋት የሚታወቀው የጥቃት አይነት የቤት ውስጥ ጥቃት ሲሆን ይኸውም ማንኛውም ጥቃት ማለት ነው። ለምሳሌ በኃይል ቃላትና በምልክት በአካል ላይ በሞራል ላይና በስነ ልቦና ላይ እንዲሁም በማንኛውም መንገድ ነጻነትን የሚጋፉ ሁኔታ የሚፈጸም ጥቃትን ያካትታል። በቤት ውስጥም ሆነ ከቤት ውጪ የሚፈጸሙ ማስፈራራት፣ ማስገደድ፣ ነጻነትን መቀነስ፣ መገደብ፣ ድብደባ፣ የወሲብ ትንኮሳ፣ አስገድዶ መድፈር፣ በሴቶች አካል መነገድ፣ ያለ እድሜ ጋብቻ፣ ግርዛት፣ ስድብና ማዋረድ፣ ጠለፋና የኃይል ጋብቻ የመሳሰሉት በሴቶች ላይ የሚፈጸሙ ጾታዊ ጥቃቶች ናቸው። እኛም በዛሬው ጥንቅራችን ጎጂ ልማዳዊ ድርጊቶች ውስጥ የሴት ልጅ ግርዛትና ያለ እድሜ ጋብቻን በተመለከተም ከተለያዩ ባለድርሻ አካላት ጋር ያደረግነው ቆይታ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። የሴት ልጅ ግርዛት በሕክምና ባልተደገፉ ምክንያቶች የሴት ልጅ ብልትን የሚጎዱ ሌሎች ድርጊቶችን ያመላክታል። በተወሰኑ የዓለማችን ክፍሎች የሴት ልጅ ግርዛት በመባል ይታወቃል። ድርጊቱ ምንም አይነት የጤና ወይም የሕክምና ጠቀሜታ የሌለው ከመሆኑም በላይ ለበርካታ የአካልና የአእምሮ ችግሮች ሊዳርግ ይችላል። በጥቃት የሚደርስባቸው ጉዳቶች የደም መፍሰስ፣ ከባድ የህመም ስሜትና አንዳንድ ጊዜም ሞት ሊያስከትሉ ይችላሉ። ዘላቂ የሆነ የጤና ችግሮችን ፌስቱላም፣ መካንነት፣ የወር አበባ ወይም በግብረ ስጋ ግንኙነት ጊዜም ከባድ ህመም ስሜት ያስከትላል። በተጨማሪም የተገረዙ ሴቶች ካልተገረዙ ይልቅ በወሊድ ጊዜ ለሚፈጠሩ ችግሮች የበለጠ የመጋለጥ እድል ያጋጥማቸዋል። እንዲሁም በግርዛት ምክንያት የመሞት እድላቸውም ካልተገረዙ ይልቅ የበለጠ ይሆናል። በመጨረሻም ድርጊቱ አብዛኛውን ጊዜ ልጃገረዶችና ሴቶች የፍራቻ ስሜት፣ የስነ አእምሮ ጠባሳም፣ የሀፍረት ስሜትና ጭንቀት እንዲኖራቸው ያደርጋል። ያለ እድሜ ጋብቻ ማለት ህግ ከሚደነግግላቸው የእድሜ ክልል በታች የሆኑ ልጆች ተጋብተው ትዳር እንዲመሰርቱ የሚደረግ ስርዓት ነው። በአብዛኛው የሚፈጸመው ከ10 ዓመት እስከ 15 ዓመት ባሉ የእድሜ ክልል ሲሆን አንዳንድ ጊዜም ከዚህ በታች በሆኑ ህጻናት ላይም ሊፈጸም ይችላል። በኢትዮጵያ የቤተሰብ ህግ ጋብቻም መፈጸም ያለበት 18 ዓመት በላይ በሁለቱም ተጋቢዎች ፈቃድ ብቻ እንደሆነም ይደነግጋል። በአብዛኛው አንድ ሰው ህጋዊ ጋብቻ ለመፈጸም እድሜው 18 ዓመት በላይ መሆን ይኖርበታል። በአንዳንድ ሁኔታዎች ከ16 ዓመት በላይ የሆነ ሰው ከ18 ዓመት በላይ የሆነውን ሰው ሊያገባ ይችላል። ይሁን እንጂ ይህ የፍርድ ቤት ማዘዣ ያስፈልገዋል። ያነጋገርናቸው የባዮሎጂ መምህር ጎጂ ልማዳዊ ድርጊቶች እንደ መንግስትም ሆነ እንደ ማህበረሰብ የተከለከሉ ቢሆንም አሁንም እየተካሄዱ ያሉ
አሉ ይላሉ። ጎጂ ልማዳዊ ድርጊቶች በአብዛኛው በመንግስት ደረጃ በማህበረሰቡም ደረጃ የተወገዙ ናቸው። ያም ሆኖ ግን በአንዳንድ በማይታወቁ እንደ ልማድ ሆኖ የቀጠሉ ድርጊቶች አሉ አልፎ አልፎ። አንደኛው ይሄ የሴት ልጅ ግርዛት ነው። እኔ የስነ ህይወት ትምህርት ክፍል መምህር ከመሆኔም አንፃር ትምህርቱም ከዛ ጋር የሚያያዝ በመሆኑ አንደኛው የጎጂ ልማዳዊ ድርጊቶች ውስጥ አንዱ የሴት ልጅ ግርዛት ብዙ ተጽዕኖ ነው የሚያመጣው። አንደኛው ሳይኮሎጂካሊ ይሄ በአስተሳሰብ ደረጃ ላይ አናሳ እንደሆነች ወይም የሆነ አካል እንደጎደለባት የሚያሳይ ነገር አለ። ይሄ በብዙ የሚታይ ነው። ሌላኛው በወሊድ ጊዜ ካልተገረዙ ሴቶች ይልቅ የተገረዙ ሴቶች በወሊድ ጊዜ ይቸገራሉ። በዚህ በምጥ ጊዜ ቶሎ ልጅ ያለ መውጣት፣ እነዚህ ቁስለት ከዚህ በፊት የነበረው ቁስለት ያ ቁስለት በምጥ ጊዜ በቁስለቱ ተመልሶ የመመርቀዝ ሁኔታ ስለሚታይ ሴትዮዋ እንደፈለገች አሚጣ ለመውለድ ወይም ልጅቷ እንደፈለገች አሚጣ ለመውለድ ትቸገራለችና ይሄ ሌላው በሴቶች ወሊድ ጊዜ የሚያስቸግረው ነው። ሌላው ከዚህ ጋር ተያይዞ እንግዲህ የምጥ ቆይታ እየቆየ በሚሄድበት ጊዜ ከዚህ ቁስሉን ከሚነካ ቁስሉ ስለሚያም በደም ማማጥ ስለማትችል ያ የመውለድን ጊዜ በሚያራዝምበት ጊዜ ይሄ አሁን በአብዛኛው ኢትዮጵያውያን ላይ እየተከሰተ ያለው ይሄ ፌስቱላ የሚባለው በሽታዎችና ሌሎችን ከዚህ ከማህፀን ጋር ከወሊድ ጋር ተያይዞ ያሉትን የእናትንም ህይወት እስከ ማጥፋት ኦር የልጁንም ህይወት እስከ ማጥፋት ለሚደርስ ይሄ ትልቅ ተጽዕኖ የሚያሳድር ነው በህብረተሰባችን ውስጥ። እነዚህ ጎጂ ልማዳዊ ድርጊቶች ማህበራዊ ኑሮና ጤናቸው ላይ የሚያስከትሉ ጉዳቶችን ተናግረዋል። ይሄ ድርጊት በሚከሰትበት ጊዜ ቅድም እንዳልኩኝ የተለያየ ነገሮች ይከሰቱበታል። አንደኛውና የመጀመሪያው ከጓደኛዋ ጋር በተለያየ ሁኔታ ሲነጋገሩ እሷ የተገረዘች መሆኗን ስታረጋግጥ ሳይኮሎጂካሊ እሷ አናሳ እንደሆነ ታረግና ያ ንግግር ሲነሳ ያ ጨዋታ ሲነሳ ትሸማቀቃለች በማህበረሰቡ ውስጥ። ሌላው ትልቁ ከባድ ነገር አሁንም እየታየ ያለው ነገር ምንድነው? በተለይ ፌስቱላ የሚባለው ፌስቱላ በቀላሉ ምን ማለት ነው? የሽንትን በትክክል ያለ መቆጣጠር፣ ሰገራን በትክክል ያለ መቆጣጠር፣ የሰገራና የሽንት ቱቦዎች አንድ ላይ መጥቶ መግጠም ከዚህ ከማማጥ ጋር ተያይዞ ማለት ነው። ይሄ እንግዲህ እጅግ በጣም ከባድ ነው። ከዚህ ጋር የተያዘ ሽንት ስለማትቆጣጠር ሰውነቷ ላይ የሚታየው ሽታ እሷን የማግለል ከህብረተሰቡ የመገለል እድሏ ከፍተኛ ነው የሚሆነው። ምክንያቱም የሽንት ቱቦ መቆጣጠር ስለማይችል ሽንት እንደፈለገች ታፈሳለች። ኦር የተቀመጠችበት ቦታ ሽንት ይሆናል። እሷ በእሷ መሳቀቋ ሳያንስ ሰዎቹ ይሸታል ወይም የሆነ የንጽህና ጉድለት ይኖራታል ብለው ስለሚጠብቁ ሁሌ እንዳገለሉ ነው የሚኖረውና እጅግ በጣም ከባድ ተጽዕኖ የሚያሳድረው። የከፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊም ብዙ ጎጂ ልማዳዊ ድርጊቶች እንዳሉም ጠቅሰው እነዚህን ለመከላከል እየተሰሩ ያሉ ስራዎችንም አብራርተዋል። ጎጂ ልማዳዊ ድርጊቶች ብዙ ናቸው። ያው እንደ ዓለም እንደ ሀገርም ወደ 41 የሚጠጉ ጎጂ ልማዳዊ ድርጊቶች እንዳሉ ይታወቃሉ። እንደ ዞናችን ደግሞ በጣም ፊት የወጡና አቅደን የምንሰራቸው ወደ 4-5 የሚሆኑ ጎጂ ልማዳዊ ድርጊቶች አሉ። አንደኛው የሴት ልጅ ግርዛት ነው። ሁለተኛው ያለ አቻ ጋብቻ ወይም የልጅነት ጋብቻ የምንለው አለ። ሶስተኛም ያው አስገድዶ መድፈርም አለ። እንደዚሁ ጥምር ጋብቻ በተለምዶ ወጥቶ ጎልቶ ባይታወቅም ጥምር ጋብቻ የምንለው ከአንድ ሴት በላይ 3-4 ጋብቻ ሀብት ለማፍራት ተብሎ የሚፈጠር ጥምር ጋብቻም አለ። እነዚህ ስራዎች ለመከላከል በዋናነት የሚሰራው ስራ ምንድነው? የሴክተራችን የዓመቱ እቅድ ነው። በየወሩ በየሩብ ዓመቱ የተሸነሸነ ይገመገማል። የት ቀበሌ የት ወረዳ ላይ ነው ይሄ ድርጊት ያለው የሚለውን ነገር በሚናይበት ሰዓት ላይ በብዛት በዩኒሴፍ የሚደገፉ ወረዳዎች አሉ። ለምሳሌ 3 ወረዳ ላይ በዩኒሴፍ ተደግፎ ነው የሚሰራው። ዴቻ፣ ግንቦና ጠሎ ማነው ዴቻ፣ ግንቦና ጫና 3 ወረዳዎች ላይ በደንብ ግብረ ኃይል አቋቁሞ በስልጠና እየሰጠ ትልቅ ስራ ይሰራል። እነዚህን እየሰራ ያለባቸው ወረዳዎች ላይ የተቋቋሙ ግብረ ኃይሎችም ጥሩ ስራ ይሰራሉ። ሴት ልጅ ግርዛት ላይ ምን ያክል ቀበሌ ላይ ነበረ፣ አሁን ምን ያክሉ እየቀነሰ ነው እየሄደ ያለው ምንም ጭምር በምክር ቤትም ጭምር እያስወሰኑ ሞዴል የሆኑ ስራዎችን የሚሰሩ ወረዳዎችም አሉ። ከዚህ ጋር ተያይዞ ይሄን ስራ ሞዴል ለማድረግ ግንቦ ወረዳ ላይ በጣም በርካታ ስራዎች ይሰሩ ነበር።
በፓናል ውይይት ጊዜ የሚቀርቡ ነገሮች ነበሩና በምክር ቤት አስወስነው ሴት ልጅን ሰብስቦ ግርዛት ሊፈጽሙ ያሉ እናትን በምክር ቤት አስወስኖ ወደ ሕግ ጥላ ስር እንዲውሉም ጭምር አድርገው 1 ዓመት ከ6 ወር እስር ቤት ቆይተው ከዛ ወጥተው እኔን ያየ ይማረ እኔ ባለማወቀ ይሄ ተግባር ውስጥ ገብቻለሁና ከዚህ በኋላ እኔን ያየች ሴት እንደነት ተግባር ውስጥ መግባት የለባትም የሚል ትምህርት ዙሮ እየሰጡ የነበሩ ሂደት እንዳለም ጭምር ሞዴል ተግባር አይተናል። ይሄን ብቻ አይደለም። አሁን በቅርቡ በተለያየ ቀበሌዎች ላይ የልጅነትን ጋብቻ ላለመፈጸም አቆይተው አስተምረው ከግርዛትም ነፃ የሆነችን ሴት ጋብቻ ሲመሰርቱ የሴቶችን ጽሕፈት ቤት ጠርተው ባለሙያ ጠርተው እውቅና ሁሉ ሰጥተው እኔ ልጄን ለዚህ አድርጌ ለዚህ ጋብቻ አብቅቻለሁና ሌሎችም ከኔ መማር አለባቸው የሚል ወላጅም ጭምር እውቅና ሰጥ የነበረበት ሂደቶችም ነበሩ። ይህንም ስንገመገም ቆይተናል። ጎጂ ልማዳዊ ድርጊቶች አልፎ አልፎ የሚከሰቱበት አካባቢ እንዳሉ ነው የመምሪያው ኃላፊ የገለጹት። ሴት ልጅ እናቴ ናት፣ ልጄ ናት፣ እህቴ ናት የሚል ማህበረሰብ ባለመፈጠሩ ጎጂ ልማዳዊ ድርጊቶች አልፎ አልፎ ሲከሰቱ ይታያልና ይሄን ያው የህግ አካላት ጸጥታ፣ ፍርድ ቤት፣ ሴቶች ተቀናይተው በጋራ በያሉበት ቦታ ላይ እየሰሩ ያሉበት አካባቢዎች ቢኖሩም ውጤቱ በሁሉም መዋቅር መጥቷል ማለቱ አይቻልም። አሁን ዩኒሴፍ እየደገፈ ባለበት አካባቢ ላይ ብቻ ነው ውጤቱ። ጫና ወረዳ ላይ አሁን ባለፈው ዙረን አይተናል። እዛ ላይም አሁን የተወሰነ ሴቶች ግርዛት ላይ ወደ መጥፋት ደርሷል። ሴት ልጅ ግርዛት የለም፣ ግን አልፎ አልፎ አስገድዶ መድፈርና ያለያቻ ጋብቻዎች እየተከሰቱ እንደሆነ እሱንም ደግሞ ግብረ ኃይሉ ደግሞ አጣርቶ ለህግ የማቅረብ ስራ አጠናክሮ እየሰራ ነው የሚል ገለጻ ነው ከሴቶች ሴክተር የሰማነውና ይሄ ደግሞ ተጠናክሮ ወደ ሌሎች ሴክተሮች የራሳችን እቅድ ስለሆነ ዩኒሴፍ በደገፈ ብቻ ሳይሆን መደበኛ የኛ እቅድም ስለሆነ እቅዳችን ለማሳካት ግንዛቤ ዙረን እየሰጠንም ይሄን ጎጂ ልማዳዊ ድርጊት መጥፋትም እንዳለበት ሴት ልጅ ደግሞ በዚህ ልክ ላይ ካለፈች ሳትማር ከትምህርት ገበታ እንደምትጠፋም ጭምር ያለ እድሜ ጋብቻ የሚከሰትበት አካባቢ ላይ አሁን ባለው ህግ ደግሞ እንደ ህግ ዓለም አቀፍ ህጎችን ኢትዮጵያ ተስማምታ ወደየ ክልሎች ወደየ ዞኖች እየወረደ ተግባራዊ የሚሆንበት ሁኔታዎች አሉና ሴት ልጅ ወንድም ሆነ ሴት 18 ዓመት ያልሞላ ጋብቻ መፈጸም እንደሌለበትም ጭምር ህጉ ይደነግጋል። ይሄን ህግ ተከትሎ ግን እዛ ውስጥ የሚሳተፉ ማህበረሰብ ይሄ ህግን አውቀው ወንጀል እንደሆነም አውቀው ያለ አቻ ጋብቻ ወይም ያለ የልጅነት ጋብቻ የሚፈጽሙ አካላትን ለህግ አቅርበው እንዲጠየቁም ጭምር አድርጎ እያስተማሩ ከመሄድ አንፃር 100% ውጤታማ ነን ማለት አይቻልምና አሁን ደግሞ አጠናክረንም እየቀጠልን እቅዳችን የሚገመገምን ያልንበትና ቀጣይ ደግሞ የ9 ወር ስራ አፈጻጸማችን ገምግመን መድረክ ፈጥረን ለባለድርሻ አካላት የምናሳውቅበት ሂደት እንዳለ ነው የምናውቀው። በእነዚህ ድርጊቶች ሴቶች ላይ ብዙ አይነት ጉዳቶች እየደረሱ መሆኑንም ያብራራሉ። ሴት ልጅ ግርዛት ወይም ይሄ ጎጂ ልማዳዊ ድርጊት በብዛት ሴቷ ላይ ነው የሚፈጸመውና ሴቷ ላይ በሚከሰትበት ሰዓት ላይ ሴት ልጅ ከትምህርት ገበታ የማቋረጥ ሴት ልጅ እድሜዋ እየጨመረ በሄደ ቁጥር የትምህርት እድሎች ከ8ኛ በላይ አልፎ እየሄደ 9 10 11 12 በሚደርስበት ሰዓት ላይ ቁጥራቸው የማነስ ሁኔታዎች የሚከሰትበት ሁኔታዎች አሉና ሴቷ ያው በብዛት የዚህ ሰለባ የምትሆንበት ሰዓት ላይ ያለ እድሜ ጋብቻ በሚከሰትበት ሰዓት ላይ ምን ይከሰታል? እርግዝና በሚከሰትበት ወቅት ለፍስቱላ የመጋለጥ የማህፀን ካንሰር በሽታዎችም ጭምር የመጋለጥ ቁስለቶች የመከሰት ያ ቁስል ደግሞ ያለ ጊዜ የማገገም ያለ ጊዜም የመዳን እድሎች በጣም ጠባብ ናቸው። እስከ ሞትም የሚጋለጡበት ሂደት አለ ማለት ነው። ከዚህ ከግርዛት ጋር ተያይዞ ሳያውቁ በሚገረዙበት አካባቢ ላይ አሁን ግርዛት በሚከሰትበት ሰዓት ምንም ማደንዘዣ የለውም፣ ምንም የሚሰጥ ትሪትመንት የለውም። ደም ይፈሳል፣ ያልተመጠነ መድኃኒት ይሰጣል፣ የባህል መድኃኒት ይሰጣል። ከዛ ጋር ተያይዞ ደም ፍሰቱ የሚያጋልጥበት ሰው ሞትም የሚያጋልጥበት አልፎ ተርፎ ደግሞ በዛን ሰዓት ላይ የተገረዘ ወይም የተቆረጠ አካል ምንም ማደንዘዣ ስላልተሰጠ ቁስል፣ ህመሞች፣ የመሳቀቅ፣ የመታመም ብዙ ጊዜ የመተኛት እድሎችም ጭምር እየገጠሙ ያሉበት ሂደትም እንዳለ እያጣራን እየገመገምንበት ያለ ሂደት ስለሆነ ይሄን ደግሞ ማህበረሰቡ እያየ እየሰማ እየተማረ ሴቷ ላይ የሚደርስበትን ሁኔታ እንዴት መቅረፍ እንዳለበትም ጭምር ማህበረሰቡ አሁን በሰፊው ትምህርት እየወሰደም ነው የሚል ነገር አለን።
በዚህ ጉዳይ አንዳንድ ምሁራንና ባለድርሻ አካላት ምን ይላሉ? ተከታትለን እንመለስ። አባት ትልቁን ድርሻ ይወስዳል። የሀገር ሽማግሌ ትልቁን ድርሻ ይወስዳል። ትምህርት፣ ፖሊስ፣ ጤና፣ ፍትህ፣ ፍርድ ቤት፣ ማረሚያ፣ ሌሎችም አካላት በተለይ ትምህርት ቤት ውስጥ ያሉ ክበባት፣ ሌሎች አካላትም ሰፊውን ድርሻ ይወስዳሉ ማለት ነው። በመተጋገዝ ነው ችግሩን መቅረፍ የምንችለው ማለት ነው። ስለዚህ የተለመደ የመጣው እንዲህ አይነት ጥቃቶች እንዲህ አይነት ጎጂ ልማድ ድርጊቶች ሲመጣ ኢሚዲየት የሚነሳው ሰውም ትዝ የሚለው አይምሮ ውስጥ ያለው ሴቶችና ህጻናት ወጣቶች ጉዳይ ቢሮ የት አለ? በዋናነት እቅዳችን ስለሆነ እየሰራን ቢሆንም ግን ሁላችንም እይታ ይጠይቃል የሚለውን ፓርት በዋናነት ማንሳት ያስፈልጋል ማለት ነው። እንግዲህ ይሄን ስራ ስንሰራኛ የተለያዩ አደረጃጀቶችን ተጠቅመናል ማለት ነው። አንዱ የሴቶች ልማት ህብረት የሚባለው በአዲሱ የሴቶች ልማት ቡድን ተብሎ የሚጠራው አጀንዳ ከማድረግ አንፃር በተለይ የሴት ልጅ ግርዛትና ያለዕድሜ ጋብቻን ለማስቆምና ዜሮ ለማድረግ ሰፊ ርቀቶችን ሄደናል ማለት ነው። ብቻም አይደለም፣ የወጣቶች አደረጃጀት አለ፣ የሴቶች ሌሎች አደረጃጀቶች አሉ፣ የሴቶች ማህበር፣ ፌዴሬሽን፣ ሊግ የሚባሉ አሉና እነዚህን ይዘን ሰፊ ስራዎችን ሰርተናል። ህፃንነት 18 ዓመት ያልሞላ ሰው መሆን ከሆነ በህግጋቶቻችን 18 ዓመት ካልሞላው ሰው ጋር ጋብቻ መፈጸም ወንጀል ነው ማለት ነው። ወንጀል ብቻም አይደለም፣ የፍትሐ ብሔር ተጠያቂነትም የወንጀል ተጠያቂነትንም ያስከትላል። ስለዚህ ህፃን ከሆነ ሰው ጋር ጋብቻ ተፈጽሞ ቢገኝ ወይም ያለ ዕድሜ ጋብቻ የሚባለው 18 ዓመት ካልሞላው በቀላል አማርኛ 18 ዓመት ካልሞላው ሰው ጋር ጋብቻ መፈጸም ነው ማለት ነው። በተለይ እዚህ ጋር ማንሳት ያለብን የሴት ልጆችን በሚመለከት ያው ለሁለቱም ጾታ ነው 18 ዓመት አለመሙላት ለወንድም ለሴት ነው ህፃንነት የሚባለው። በተለይ የሴቶችን በሚመለከት ደብል የሆነ ጥቃት አለ። አሁን ለምሳሌ ተጋላጭነት በተለይ ከወንዶች በተለየ ሁኔታ የተለየ ጥበቃ እንዲደረግላቸው የምንገደድበት አንደኛ ሞር ተጋላጭ በመሆናቸው ምክንያት በተለያዩ ምክንያቶች ማለት ነው። ብዙ ጊዜ እንደዚህ አይነት ችግሮች ውስጥ ወይም እንደዚህ አይነት ተጽዕኖ ውስጥ የሚወድቁት የሴት ልጆች ስለሆኑ የተለየ ጥበቃ ያስፈልጋቸዋል። ስለዚህ የ18 ዓመት ካልሞላው ሰው ጋር ጋብቻ ፈጽሞ የተገኘ ማንም ሰው የፍትሐ ብሔርና የወንጀል ተጠያቂነት እንደሚያስከትል አሁንም በብሔራዊ ህግጋቶቻችን ላይ በግልጽ ቋንቋ ተቀምጧል። እንግዲህ የ18 ዓመት ካልሞላው ሰው ጋር ጋብቻ ተፈጽሞ የሚገኝ ምንድን ነው የሚከተለው የሚለውን በግልጽ የተቀመጠው አንደኛው የፍትሐ ብሔር ተጠያቂነት ነው። ሁለተኛ የወንጀል ተጠያቂነት ነው። የፍትሐ ብሔር ተጠያቂነት ምንድን ነው የሚል ጥያቄ ከተነሳ በቤተሰብ ህግ ላይ በግልጽ በቤተሰብ ህግ ማለት ቅድም በነገርኳችሁ በተሻሻለው በአገሪቱ የቤተሰብ ህግን በምንመለከትበት ጊዜ አንቀጽ 7(1) ላይ ይመስለኛል ጋብቻ ለመፈጸም እንዲሟሉ ከሚፈለጉ ቅድመ ሁኔታዎች ወይም መሰረቶች መካከል አንዱና ዋነኛው ዕድሜ ነው። ልጅነት ጋብቻ በሚፈጸምበት ጊዜ ሜታቦሊክ ዲማንድ በጣም ከፍተኛ ነው። እንደገና ነፍሰ ጡር በሚሆኑበት ጊዜ ደግሞ ለጽንሱ ተጨማሪ ሜታቦሊክ ዲማንድ ይጠይቃል። ስለዚህ ያ ወደ ተወሳሰበ የጤና ችግር እንዲገቡ ያደርጋል ማለት ነው። ምናልባት ይሄንን ከእናት ወይም ከጽንስ አንጻር ከፍለን ስናየው በእርግዝና ጊዜ ከፍተኛ የሆነ የደም ማነስ እንዲከሰት ያደርጋል። ምጥና ወሊድ ጋር ስንመጣ ሰውነት ያልዳበረ በመሆኑ የተራዘመ የዘገየ ምጥ እንዲኖር ያደርጋል። በኦፕሬሽን የመውለድ እድሏን ከፍ ያደርገዋል። ሌሎች የተወሳሰቡ የኦብስታትሪክ ፊስቱላ ወይም ደግሞ የማህፀንና የሰገራ መውጫ እንዲገናኝ እድሉን ከፍ ያደርጋል። ምናልባት እዚህ ጋር መነሳት ያለበት በዓለም ላይ በጣም ትልቁ የፊስቱላ ሆስፒታል ያለው እኛ ሀገር ነው፣ አዲስ አበባ። ይህም የሆነበት አንዱ ምክንያት አንዱ ኮንትሪቢዩቲንግ ፋክተር ቲኔጅ ፕሬግናንሲ ወይም ደግሞ የልጅነት እርግዝና ከፍተኛ በመሆኑ ምክንያት ነው ማለት ነው። የመጀመሪያውና ዋነኛው
የማይምነት ቁጥርን ይጨምራል የሚል መነሻ ሀሳብ ነው ማቀርበው። በሀገራችን በትንሹ 1/3 የሚሆነው ፖፑሌሽን ኢሊትሬት ነው የሚል በ2020 አካባቢ የወጡ መረጃዎች የተለያዩ ቢሆኑም ያመለክታሉ። ስለዚህ ዋነኛው ጉዳይ ወደ ትምህርት ቤት እንዳይመጡ እንቅፋት ይሆናል። ስለዚህ ወደ ትምህርት ገበታ የማይመጣ ከሆነ በሀገሪቱ የማይምነት ቁጥር እንዲጨምር ከፍተኛውን ድርሻ ይወጣል በሚል ማየት ይቻላል። ይህም ለምንድን ነው? በዋናነት ትኩረቱ ወደ ጋብቻ ይሆናል። ወደ ትምህርቱ ሴክተር የሚመጣው አካል ይቀራል ከሚለው አንጻር ስናይ ከፍተኛ ነው። ስለዚህ የማይምነት ቁጥር ይጨምራል። አንደኛው ጉዳይ ከዚህ አንጻር ማየት ያስፈልጋል። ሌላኛው ሁለተኛ ጉዳይ ብናነሳው ውጤታማነትን ያጎላል ነው። የመጀመሪያ ይሄ ትልቁ ጉዳይ ትምህርት ቤቱን ካን ቢመጡ ያለ እድሜዋ ያገባች ወደ ትምህርት ቤቱን ካን ብትመጣ ቅድም ሲነሱ ከነበሩ ከጤና ጉዳይም ጋር ተያይዞ ሲመጣ ይሄ ውጤታማ ከመሆን አንጻር ከፍተኛ ተጽዕኖ ያሳድራል ነው። ያቋርጣሉ፣ ትምህርት ቤት አይቆዩም የሚለው ከዚህ ጋር አያይዘን የምናነሳው ነው። ስለዚህ መምጣት መሄድ ነው የሚሆነው። ትምህርታቸውን በአግባቡ አይከታተሉም፣ መጠነ ማቋረጥ በከፍተኛ ሁኔታ ይጨምራል የሚለው ማንሳት እንችላለን። ይሄ ከተሳትፎ አንጻር የምናየው ነው። ከፍተኛ ጫናም ስላላቸው ለምሳሌ ያለ እድሜ ጋብቻ ሄዳ ያገባች ብትኖር ልጅ ይኖራታል። በዚህ ምክንያት ጫናም ስለሚኖር በትምህርት ቤቱም ተረጋግቶ የመማር ሂደቷም ደካማ ይሆናል። ይሄ ሌላኛው ጉዳይ አያይዘን የምናነሳ ጉዳይ ነው። ግርዛት አንጻር ከቦታ ቦታ የተለየ ያለ እድሜ ጋብቻ ከቦታ ቦታ አይነቱን ዘይቤውን ቀይሮ የተለየ እየመጣ እያለ ስለ ግርዛት ባነሳ እኛ የደመርነውና የምናውቀው ሴቶች ከፍ ሲሉ ልጃገረድ ሲሆኑ ነው የሚገረዙት አይደለም። አሁን ዘይቤውን ቀይሮ እየመጣ ነው። ጨቅላ ህፃናት እየተገረዙ ነው አሁን ላይ ማለት ነው። ስለዚህ ሲስተሙን ቀይሮ እየመጣ መሆኑን በደንብ መንገንዘብና ማወቅ፣ በተፈጠሩ አደረጃጀቶች በደንብ መስራት ማስቆም ይጠይቃል። ይሄ ደግሞ የሁላችንም ኃላፊነት ሊሆን ይገባል ማለት ነው። ስለዚህ እንደኛ ቢሮ ይሄን ስራ ይሄን ጎጂ ልማድ ድርጊት ለማስቆም ለምሳሌ አንድ እናት ወልዳ ከተኛች በኋላ ያው ህብረተሰቡ ሰው ሴቶች ሊጠይቋት ይገባሉ። ያን በማስመሰል ነው ገራጇ ገብታ የምትገርዘው ማለት ነው። ስለዚህ ይሄን አነፍንፎ ከማስቀረት ከማስቆም አንጻር እኛ የሄድንባቸው ርቀቶች አሉ። እኛም በምናስተምረው በምንመራው ሃይማኖት ቦታ ላይ ብዙ ጊዜ እናስተምራቸዋለን፣ እነግራቸዋለን፣ እኛም እንቆጣቸዋለን፣ እናስተምራቸዋለን። የሴት ልጅ ግርዛትና ያለ ዕድሜ ጋብቻን በሚመለከት እኛ መሰረታችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ አንጻር መጽሐፍ ቅዱስ ሁለት ክፍል አለው። ሐዲስ ኪዳንና ብሉይ ኪዳን የሚል ሁለት ክፍል አለው። በብሉይ ኪዳን ስለ ግርዘት ምን ይላል፣ በሐዲስ ኪዳን ምን ይላል የሚለውን ከፋፍሎ የሚታይ ነገር አለ። አንድ ህዝብ የእግዚአብሔር ህዝብ ነው ብሎ በብሉይ ኪዳን ሲወሰድ የግድ መገረዝ አለበት። ማን ነው የሚገረዘው? ወንድ ልጅ ይገረዛል። ህግ ነው። ሰው የእግዚአብሔር የአብርሃም ዘር ነው ሊባል ከተወደደ መገረዝ እንዳለበት ይጠቅሳል። እስራኤላውያን ለ430 ዘመን በባርነት በነበሩበት ጊዜ ከባርነት ወደ ቅድስት ሀገራቸው ሲመለሱ በሙሴ መሪነት አንድ ትልቅ ውሃ ላይ ደረሱ። ዮርዳኖስ የሚባለው ውሃ ላይ ሲደርሱ እግዚአብሔር ከሰማይ ሆኖ ኢያሱን ይሄንን ህዝብ ግረዝ ነው ያለው። ይሄንን ህዝብ ካልተገረዘ የተስፋ ምድር ላይ አይገባም። ኢያሱ ወልደ ነዌ ምዕራፍ 5 ላይ ይናገራል። እና ካልተገረዘ ወደዚያ ወደ ርስቱ አይገባም። ይሄ እንግዲህ የእግዚአብሔር ቃል። በምንድን ነው የሚገረዘው? በባልጩት መቁረጫ። ያው ነው እንግዲህ አስቡት። ከ430 ዘመን ሽማግሌው ምኑ ሳይቀር እየተሰለፈ መጥቶ ወንድ ልጅ ተገርዟል። እዛ መጽሐፍ ቅዱስ ታሪክ ላይ ሴት ልጅ ተገረዘች የሚል ቃል አናገኝም። ሴትን ገረዘ ኢያሱ የሚል ቃል። አብርሃም ሴቶችን ገረዘ። በእርጅናው ሲገረዝ እሱ ልጆቹን ሴቶቹን ልጆች ገረዘ የሚል ቃል፣ ያዕቆብ ሴት ልጅ አለው ተገረዘች የሚል ቃል አናገኝም። ስለዚህ መጽሐፍ ቅዱሳዊ እውነታው ወደ ብሉይም ስንመለስ ትገረዝ የሚል ቃል አናገኝም። በአስተምህሯችንም ውስጥ እንደ ክርስትናው የሴት ልጅ ግርዛት አይፈቀድም። ዕድሜ ጋብቻ ላይ የሚታየው ምንድነው? ብዙውን ጊዜ ሴት ልጅ በጊዜ ካላገባች፣ በጊዜ ጓደኛ ካልያዘች መቼም አታገባም።
በሚል ወዲያው ለጋብቻ መስጠት ያልተፈለገች አይነት በቃ አትፈለግም እሷ በጊዜ ካላገባች በልጅነቷ ጓደኛ ካልያዘች ሴት ልጅ እድሜዋ እየገፋ በሄደ ቁጥር ጓደኛ አታገኝም ባል አታገኝም የሚል የማህበረሰቡ ግንዛቤ ነው። ስለዚህ ከዚህ የተነሳ ብዙውን ጊዜ ለጋብቻ የሚዳረጉበት ያለ እድሜ የሚጋቡበት ሁኔታ ያው እንደሚከሰት ነው በግልጽ የሚታወቀው። ተማሪዎች ስልጠና ይሰጣሉ ወይ ከኤሌመንተሪ ሃይ ስኩል ፕሪፓራቶሪ ላይ እንዲሁም ዩኒቨርሲቲ አካባቢ ላይ እንደዚህ ስልጠናዎች አሉ ወይ? እውነት ለመናገር ክበባት አሉ ግን ተጠናክረው እየሰሩ ነው ወይ? እኔ አሁን ከመጣሁበት አካባቢ 7ኛ ክፍል 6ኛ ክፍል እንደዚህ አይነት ግንዛቤ ማስጨበጫዎችን አግኝቼ ነበረ። የተነሱትን ሐሳቦች በተወሰነ ልክ አውቃቸዋለሁና መገረዝ የሚለውን ሐሳብ ወይም ደግሞ የሴት ልጅ ግርዛትን ትክክል እንዳልሆነ ነው እንጂ የምናውቀው አብዛኞቻችን ይዞት የሚመጣውን ተዛማጅ በሽታም ሊሆን ይችላል ሊያጋጥማት የሚችለውን ከህይወቷ ጋር ቀጣይነት ማለት ተነስቷል። መጀመሪያ በግርዛት ወቅት የሚያጋጥማትን ከዛ ደግሞ የእድሜ ልክ ህመሞቿንም ተነስተዋልና እነዚህ ነገሮች የምር ተማሪውስ ማህበረሰቡስ ያውቃሉ ወይ? ስለዚህ ተማሪው ላይ እንደዚህ ነገር ተሰርቷል ወይ? መምህራን ላይም እንደዚህ ነገር ቢሰራ ምክንያቱም መምህራኖች ምንድናቸው በተለያየ ሳብጀክት ላይ ባዮሎጂም ሊያስተምሩ ይችላሉ የተለያየ ትምህርት ክፍል ሊያስተምሩ ይችላሉ ግን አያይዘው ይሄን ነገር ማስተማር ስለሚችሉ ለነሱ ስልጠና ተሰጥቷል ወይ ማለት ፈልጋለሁ። ልጅ ግርዛት ድብቅ ነው መረጃ መስጠትም አይቻልም። አሁን ግን ከላይ ጀምሮ ከክልል ጀምሮ እስከ ቀበሌ ያለው የጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ ከተዋቀረ በኋላ ያለው ነገር ጉዳዩን ገሃድ እያደረገ ያለበት ሁኔታ ነው አለ። እኛ ጋር እንደውም ያልተገረዘች ሴት በራሷን ማጋለጥ የሚለው ነገር እጅግ በጣም ሸምም እንደነበረ እፍረትም እንደነበረ ነገር ግን እንደ ሞዴል የወሰድናቸው ጎጀብ የሚባል ቀበሌ ላይ ለጋብቻ ማለት ነው የዛ የጎጀብ ቀበሌ ጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ ከወረዳ ጋር በመሆን ለጋብቻ የደረሱ እድሜዋ 25 ዓመት የሆነች በሰርጓ ዕለት ያለ መገረዟን ቤተሰብ ነው መጥቶ ለኛ ያሳወቀው ማለት ነው። ከዛ በኋላ ታች ወርደን ይሄን ፕሮግራም ተከታተል ከዞንም እዚህ ወንድሞችም አሉ ታች ወርደን ሰርጉ ህዝቡ እንድምተኛ ባለበት ማለት ነው አጠቃላይ የውቅና ፕሮግራም አዘጋጅተን ልጅቱን ለሷ የተሰጣትን ስጦታ ለቤተሰብ ነው ያለችው። ምንድነው ያለችው? እኔ ለዚህ እንድደርስ ያለ እድሜ ጋብቻ ሰለባም እንዳንሆን የሴት ልጅ ግርዛት ሰለባ ውስጥም እንዳልገባ ትልቅ አስተዋጽኦ ያደረገ የኔ ቤተሰብ ነው መሸለም ያለበት አባትና እናቴ መሸለም አለባቸው የሚል ነገር ቢያንስ ወደ 200 ህዝብ ያለበት ማለት ነው ሰርግ ላይ ነው። ያለ እድሜ ጋብቻ ስንል ያው ሁለቱ የጋብቻ ተሳታፊዎች እድሜያቸው ከ18 ዓመት በታች ሆኖ ሲገኝ ያለ እድሜ ጋብቻ ወይም የልጅነት ጋብቻ ማለት ይቻላል ማለት ነው። ይሄ የሚሆነው እንግዲህ ብዙውን ጊዜ ያለ እድሜ ጋብቻ ሲፈጸም በቤተ ዘመድ በቤተሰብ ግፊት ነው ይሄ የሚፈጸመው ማለት ነው። ይሄ ሲሆን ያለ እድሜ ሲጋቡ ልጃገረዶች ከ18 ዓመት በታች ሆነው ያለ እድሜ ሲጋቡ አንዱ ትምህርት እንዳይማሩ ተምረው ትልቅ ደረጃ እንዳይደርሱ ጭምር ጫና ይፈጥራል። ሁለተኛ ደስተኛ የሆነ የትዳር ህይወት እንዳይኖራቸው ጭምር ያደርጋል። ሶስተኛ በተመሳሳይ በለጋ እድሜያቸው አግብተው ወልደው ጫና እንዲፈጠርባቸው ጭምር በህይወታቸው ላይ ማለት ነው በልጅነት ትዳር መስርተው ልጅ አሳዳጊ እንዲሆኑ ይዳርጋል ማለት ነው። ያለ እድሜ ጋብቻ ምንድነው የሚለውን ለማወቅ ለእድሜ ተፈቀደ ለጋብቻ የተፈቀደ እድሜ ስንት ነው የሚለውን ማወቁ ይቀድማል ማለት ነው። ስለዚህ ያለ እድሜ ጋብቻ የሚባለው ለጋብቻ ከተፈቀደው ወይም በቤተሰብ ህግ ወይም በሚመለከተው ብሔራዊ ህጋችን ላይ አንድ ወንድና አንድ ሴት ለጋብቻ እድሜ ደርሷል መጋባት ይችላሉ ተብሎ የተፈቀዱ የእድሜ ክልል አለ። ስለዚህ እነዛ የእድሜ ክልሎችን ካላሟሉ የእድሜ ጣሪያን ካላሟሉ ጋብቻው ትክክል እንዳልሆነ ህጎቻችን በተዘዋዋሪም በቀጥታ መንገድ ይደነግጋሉ። ስለዚህ ያለ እድሜ ጋብቻ ምንድነው የሚለውን በመጀመሪያ ለማወቅ ለጋብቻ የተፈቀደ እድሜ ስንት ነው
የሚለውን ነው የምናውቀው። ይሄ ማለት ደግሞ ኢንዳይሬክትሊ ህፃንነት ማለት ወይም ህፃን ማለት በብሔራዊ ህግ ማዕቀፋችን ውስጥ እስከ የስንት ዕድሜ ጣሪያ ነው የሚለው ነው የመጀመሪያ ጥያቄ ሊሆን የሚችለው። የመምሪያው ኃላፊ ሆኑ የባዮሎጂ መምህር የሚናገሩት የአንድ አካል ጉዳይ አይደለምና ሁሉም ባለድርሻ አካላት የበኩላቸውን መወጣት እንዳለባቸው ነው የተናገሩት። ህጉ የራሱ ድርሻ አለው፣ ጸጥታ አካል የራሱ ድርሻ አለው፣ ሴቶች የራሳቸው ድርሻ አላቸው፣ ጤና የራሱ ድርሻ አለው። ተያይዞ ተቀናይቶ የሚሰራ ስራ ነው። ከዚህ ባለፈ ወላጅም የራሱ ድርሻ አለው። ወላጅ መውለድ ብቻ አይደለም። ምንድነው ሴት ልጅ ላይ የሚደርሰው ጉዳት? ምን ባረግ ነው ተምራ የምትወጣው? ምን ባረግ ነው በፖለቲካም በኢኮኖሚም በማህበራዊም ዘርፍ እድገት የምታገኘው የሚለውን ነገር ወላጅም ግንዛቤ አግኝቶ ሴት ልጅን መከታተል መደገፍ ግዴታ አለበት የሚል ነገር አለኝ። ሁሉም ባለድርሻ ደግሞ የራሱን ድርሻ የሚወጣው ጤናው በራሱ ድርሻ የራሱን ጤና ኤክስቴንሽን የራሱን ሴክተር ታች ካሉ ሴቶች ጋር ታች ካሉ የህግ አካላቶች ጋር ከፖሊስ ጋር ከፍርድ ቤት ጋር ከዳኞች ጋር ተያይዞ አብሮ ደግሞ እንዲህ አይነት ችግር ገጥሞትም ሲመጣ ድጋፍ ሰጥተው ከሌላ ሰጥተው አግባብነት ያለ ፍትህንም እንድታገኝ ጭምር የህግ አካላቶች ደግሞ የራሳቸው ድርሻ አላቸውና ሁሉም የድርሻቸው የሚወጣ ከሆነ የጎጂ ልማዳዊ ድርጊት ከዞናችን 0% የማይመጣበት ምንም ነገር የለም። ያልተገረዘች ሴት እንደ ማጠቅም ያልተገረዘች ሴት ሌሎች እንደ ባህል የሚነገሩ እቃ ትሰብራለች፣ ሌሎች ነገሮችን ታደርጋለች ብሎ የሚያስቡ የህብረተሰብ ክፍሎች ማስተማር ያስፈልጋል። በተለያየ ለምሳሌ በሃይማኖት ደረጃ መማር አለባቸው። የሃይማኖት አባቶች ይህንን አምነው መገሰጽ መቻል አለባቸው። ካልገሰጹ ይሄ ትክክል አይደለም ብለው የሆነ ተጽዕኖ ካልፈጠሩ እነዛ ሰዎች እያመኑ ነው የሚቀጥሉትና ይሄ ነገር አንደኛው ትምህርት መሰጠት አለበት። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እነዚህ ታዋቂ የሚባሉ እነዚህ ተጽዕኖ ፈጣሪ ሰዎች ትምህርት መስጠት መቻል አለባቸው ለነዛ ህብረተሰቦች። ሁሉም አመራር ከዞናችን ይሄ ጎጂ ልማዳዊ ድርጊት እንዲጠፋ ጭራሹንም ሴቷ ላይ የሚደርሰው ጉዳት እንዲጠፋ እንድታገግም በፖለቲካም በትምህርት ቤትም ጎበዝ ተማሪ እንድትሆንም ጭምር ድጋፍ የሚያደርግ ከሆነ መጥፋት ይችላልና በእኛ ላይ ብቻ ሳይሆን እኛም የሚገባንን ድርሻ እንወጣ። ጤናውም የራሱን ድርሻ የሚወጣ ከሆነ ዳኛም ፖሊስም ሁሉም የፍትህ አካላት የራሳቸውን ድርሻ የሚወጡ ከሆነ በጋራ የምንረባረብ ከሆነ ይሄን ጎጂ ልማዳዊ ድርጊት ማምከን ቀላል ስለሆነ ሁላችንም የራሳችን ድርሻ መወጣት አለበት። ወራጆችም መከታተልና መደገፍ አለባቸው ብዬ ነው ማስበው። ትምህርት ቤት ደረጃ ላይ ሴት ተማሪ ወይም ሴት ልጆች ራሳቸው ይሄንን በደንብ ግንዛቤ ወስደው ይሄ ነገር በራሳቸው እንኳን ተፈጽሞ ቢሆን ተጸጽተው ሌላ እህቶቻቸው ላይ እንዳይፈጸም በትምህርት ቤትም ደረጃ ላይ ትምህርት መሰጠት አለበት። በተለይ በእነዚህ የጤና ክበብ አባላት ኦር የጤና ክበብ ተጠሪዎች እነዚህ የስነ ህይወት መምህራን አብዛኞቻችን የዚህ ኃላፊነት አለብን። ይሄን መማር አለባቸው ዴይ ቱ ዴይ። ምክንያቱም እያደገች ስትል ነው የዚህ የጉርምስናው የኮረዳነት እድሜው እየቀጠለ ሲሄድ ትምህርቱን በዛው ልክ ሲሄድ እሷ እንኳን ተጎድታ ቢሆን ልጇን የማዳን እሷ ተጎድታ ቢሆን እህቷን የማዳን ሁኔታ ሊኖር ስለሚችል ይሄንን በአብዛኛው በትምህርት ቤት ደረጃ ላይ ትምህርት መሰጠት አለበት የሚል እምነት አለኝ። በተለይ ባህል እምነት ያለባቸው አካባቢ ላይ ያልተገረዘች ሴት እቃ ትሰብራለች፣ ያልተገረዘች ሴት ስሜት የላትም፣ ብታገባ እንደዚህ ነው አይነት አመለካከቶች ስላሉ ብዙውን ጊዜ እንዲያን ነገሮችን ወላጅ ደፍሮ ሴት ልጅ እንድትገረዝ የሚያደርግበት አካባቢዎች ላይ በጣም ጥንቃቄ መወሰድ አለበት ብዬ ነው። ለምን ህይወቷ እስከሚጠፋ ድረስ ወልዳም ነገ ልጅ እንዳታቅፍም ጭምር ለቁስል እንድትጋለጥም ጭምር ለፍስቱላም እንድትጋለጥም ጭምር ተሳቃ እንድትኖርም ጭምር የሚደረግበት አግባብ ስላለ እዚህ አካባቢ ያለ ወላጅም ቢሆን ጥንቃቄ ወስዶ ሴት ልጁን ከግርዛት ነፃ ካለ ዕድሜ ጋብቻም ነፃ የሚያደርግበት ሁኔታዎች ላይ ወላጅም የራሱን ድርሻ መወጣት አለበት። ሁሉም የእርስ ድርሻው የሚወጣ ከሆነ ሴት ልጅን ማስተማር ቤተሰብን ማስተማር ስለሆነ እሷ ብትበቃ ደግሞ ልማትም ማረጋገጥ ሰላምን ማረጋገጥ ደግሞ እንደ ሀገርም እንደ ዞናችንም እንደ ክልላችንም ሰፊ ድርሻ ስላለው ሁሉም መረባረብ አለበት የሚል ነገር ነው ያለው። ሌሎች አካላት ለምሳሌ በመንግስት ደረጃ ላይ ይሄ እንደ እቅድ ተደርጎ ለምሳሌ አንዳንድ ጊዜ ወቅታዊ ነው የሚሆነው ስልጠና። ለምሳሌ አሁን ይሄ ጎጂ ልማዳዊ ድርጊት ከዚህ በፊት ስልጠና ይሰጣልና ሪፍሬሽ ማድረግ ያስፈልጋል።
ተጽዕኖውን በደንብ እያሳዩ የሚጎዳውን ጉዳቶች በደንብ እያሳዩ ለመምህራንም በታች ላሉ ለክበቡ ተጠሪም ለርዕሰ መምህራንም ስልጠና ተሰጥቶ ዴይ ቱ ዴይ ወይም ቀን በቀን ይሄን ነገር እያሰሙ ወይም የሆነ ትምህርትን አንድ አካል ብቻ ከሚሰጥ ይሄን እየሰጡ መቀጠል አለባቸው። በተለይ በጤና በኩል ላይ ሁሉም በተለይ ህይወት እንዴት ይቀጥል የሚለው ነገር ላይ አንደኛው ህይወት ሰላማዊ ሆና እንድትቀጥል ምን ማድረግ አለብን? ጤንነታችን መጠበቅ አለብን። ከጤንነት በተጨማሪ ደግሞ የሰው ልጆች ትልቅ ፋብሪካ ተብላ የምትጠራው እናት ነችና ለዚህ እናት ለሴት ልጆች ይሄ ጎጂ የሚባሉ ልማታዊ ድርጊቶች እንዳይቀጥሉ መከላከል አለብን። ሁላችንም መከላከል አለብን። ይህንን ደግሞ ለመከላከል ስልጠና በትምህርት መሰጠት አለበት። ከትምህርት ቤት ውጪ ባሉ ማህበረሰቦች እናቶቻቸው ልጆቻቸውን በደንብ ምስጢር የሚነጋገሩት ሴት ልጅና እናቶች ነው አብዛኛውን ጊዜ። ስለዚህ ይህንን እንዲነጋገሩ በተለያየ አካላት የተለያየ የትምህርት ሂደት ቢሰጥ የሚል አስተያየት ለመስጠት ነው። አመሰግናለሁ። ውድ የፕሮግራማችን ተከታታዮች ለዛሬው ያዘጋጀነው ፕሮግራም የተከታተላችሁትን ይመስል ነበር። ሁሉም ባለድርሻ አካላት ጎጂ ልማዳዊ ድርጊቶችን ለመከላከል የበኩሉን ድርሻ መውሰድ አለበት የሚለው የዛሬው መልእክታችን ነው። ቀጣይ በሌላ ፕሮግራም እስክንገናኝ ቸርን ሰንብት።